እኔና ሀይሚ ሰፖርት የሚያደርግን ሰው በውስጥ እየሄዱ አንዳንድ ሰዎች እኔና ሀይሚ ወዳጅ ያሉኑ ነንባዮች እግዚአብሔርን እየሄዱ አንቺ የብሩክ እንትን ነሽ፣ አንቺ የሆነ ነገር ነሽ፣ አንቺ እንደዚህ እያሉ ማይመስል ነገር የሚያሸማቅቁ ሰዎች አሉ። ሰውን ሀቃቁ ነው የማወራው። መቤቴ እየሄዱ እንትን ይላሉ። ስለዚህ ይሄ ጋጥ ወጥነት የእኛን ፋሚሊ አይወክልም። ማርያምን የምሬ ነው። ሀይሚን ወዳጅ ነኝ ካላችሁ ለምን ወደ የሚወዳትን ሰው ታሳጣላችሁ? እናንተ ብሩክን ወዳጅ ነኝ ካላችሁ ለምን ታሳጣላችሁ? የሚወደንን ሰው እንድናጣ ብቻችንን እንድንቀር ነው የምትፈልጉት? በቃ ይሄ ሬድ ላይናችን ነው። ፋሚሊ ሬድ ላይን ነው። እግዚአብሔርን እናት ጂዬም ብዙ ሰው አለ፣ በጣም ብዙ ሰው እግዚአብሔርን ተከፍቶ እየሄደ አይደለ? እኛን ወዳችሁን ሳይሆን እኛን እያስከፋችሁን ነው። ተረዳችሁን አይደል? እየወደዳችሁንም አይደለም በቃ። ስለዚህ የኛ ወዳጆችም የኛ ፋሚሊ የምንለው ሰው ሲነካ እኛ የምንፈልገው ነገር አይደለም። እና እናንተም እባካችሁን እኛ ላይክ በእናንተ ፍላጎት ምናምን አንገባም። በፋሚሊዎቻችን እኛ ፈልጋችሁ አምናችሁበት ነው የምትወዱን አይደል? ፋሚሊ ብላችሁ ወዳጆቼ ብላችሁ የምትቀርቡን አምናችሁበት ነው አይደል? ስለዚህ እኛም ከልብ መቤቴን በንጹህ ልባችን እንወዳችኋለን። እኔም ሀይሚ ግን ደግሞ የሆነ ነገር ሀፕን ሲያደርግ እኛን አትጥሉን። ከኛ ጋር የሚገናኝ ነገር አይደለም። እግዚአብሔርን ሆን ብለው ነው የሚያደርጉት። ሆን ብለው እሺ፣ ማርያምን ሆን ብለው እንትናስ ምናምን ስም እየጠሩ አይደለም። አሁን ዳይሬክት እየደረሰኝን የማውቀውን ነው የምናገረው። ለሁሉም ይድረስልኝ ነው እያልኩ ያለሁት። ይሄም ተገቢ አይደለም። አሁን ኮሜንት ላይ የምትልኩልን ይህ ሀናን ምናምን የምትሉኝ በቃ ሊሆን ይችላል። ስለ ሀናን ምንም የደረሰኝ ነገር የለም። ግን ሁሉንም ነገር ነው ወክዬ እየተናገርኩ ያለሁት። በቃ ይህን እንድታውቁ ፈልጋለሁ። እንትና አይደለም፣ ሁሉንም ወክዬ የኛ ፋሚሊን ወክዬ ነው እየተናገርኩ ያለሁት። እዚህ ጋር ማንንም አብልጬ ምናምን የምወድ ሰው አይደለሁኝም። አንወደመን ፋሚሊ ነው በቃ አይደለም። እና እኛ ተጋግዘን በርትተን ስንታይ ነው የሚያምርብን፣ አንድነታችን ነው የሚያምርብን። እና ለጨረቃ ፋሚሊዎች እና በቃ እናንተ ማጣት የማንፈልግ ሰዎች እባካችሁን የሆነ ሰንባዲ መቶ ሲናገራችሁ ከኛ ይመጣ አይደለም። በቃ ሆን ብለው ነው እግዚአብሔርን። እሺ እንወዳችኋለን በተረፈ እና ሄዳችሁ የኔና ሀይሚ ወዳጅ እኔና ሀይሚን የሚወድን ሰው የምታስቀይሙ ሰዎች ባናታችሁ ተዘግጣጉ፣ ገደል ግቡ። ከፈለጋችሁ ስደቡኝ፣ ምንም አታመጡ። እኔም አንድ ነገር ብናገር ደስ ይለኛል። እኔ በጣም ብዙ ጊዜ ተናግሬያለሁ እና በጣም ነው የደከመኝ። መናገር ራሱ ማስረዳት ራሱ ሰልችቶኛል። ማለት አውቃችሁ እንደምታደርጉት አውቃለሁ፣ ሆን ብላችሁ እንደምታደርጉትም አውቃለሁ። እና ሁሉም ደግሞ ወዳጄ ነው ማለት አልችልም። በተለይ ደግሞ ሀይሚን እንወዳታለን የሚሉ ሰዎች ናቸው። ያ ማለት ግን